ይህንን ቪዲዮ ላይክ የምታደርጉልኝ ይሄ ልጅ በህግ መጠየቅ አለበት መታሰር አለበት ለምትሉ ብቻ ነው። ታዲያ ቪዲዮን በማየት ሐሳብ አስተያየታችሁን በነፃ ኮሜንት ሴክሽን ላይ ያስቀምጣችሁልኝ ላይክ ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮ እውነቱን ተናገሪ። እኔና አንቺ ፍቅረኛ ሞሽን አይደለም። እኔና አንቺ ፍቅረኛ ሞሽን አይደለም። አሚር ራስ ቤቲ እውነቱን ተናገሪ። እውነቱን ተናገሪ። ሞሽን አይደለም። እኔና አንቺ ፍቅረኛ ሞሽን አይደለም። አሚር ራስ ቤቲ እውነቱን ተናገሪ። እውነቱን ተናገሪ። ጅል ነው እንዴ? እውነቱን ተናገሪ። ያማል እንዴ? እውነቱን ተናገሪ። ቤተሰቦች ያዩታል። ነግሬሻለሁ። ቤቲ አንተ ነግሬሻለሁ። ድጋሚ እንዳታዋርሽ። የምር መጣሽ እንዴ? መታሽ ብሎ ይጠይቃታል። ምን ሲያደርጋት አይተህ ነው ሮጠህ ሄድከው? ወይኔ እኔ እዛ ላይ መኖሬ ከአፈር ደባልቀው። የወንድ አሰዳቢ ባለጌ። እንደው እኔ እንጃ አላውቅም። በጣም አናደደኝ፣ አንገበገበኝ። እውነቴን ነው። ወላጅ አልባ እንጂ ይሄማ ቤተሰብ ያለውም አይመስለኝም። እንዴት ሴት ልጅ እንደዚህ ትመታለች? በቀረበት ዘመን የዛሬ ስንት ዓመት የለም እኮ በአደባባይ ለዛውም ሴት ልጅም ማለት ነው። ባለጌ ስድ። እንደው ምን ልበለው? ባለጌ ያረከኝ ቆሻሻ